ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከክፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ኪዳይ ነኝ። በተያዘው በጀት ዓመት ማህበረሰቡ የሚያነሳቸው የልማት የመልካም አስተዳደርና የጸጥታ ጉዳዮች ምላሽ ማግኘት እንዲችሉ የበኩሉን ድርሻ እንደሚወጣ የቦንጋ ከተማ አስተዳደር የ01 ቀበሌ ምክር ቤት ገለጸ። የሚመለከተው ሁሉ ህዝቡን ተጠቃሚ ለማድረግ የሚደረጉ እንቅስቃሴዎችን ለማሳካት መደገፍ እንዳለበትም ምክር ቤቱ ጠይቋል። ናስር ተማም ላዘጋጀው ዘገባ ምህረት ማሞ። የህግ መንግስታዊ ስርዓቱ መሰረቶቹ ምክር ቤቶች ናቸው። ከቀበሌ እስከ ፌደራል የተዋቀሩና በየደረጃው የሚገኙ ምክር ቤት የህዝብ ውክልና ስላላቸው በህጉ መሰረት አስፈጻሚውን የመቆጣጠር የመደገፍና የመከታተል ስልጣን ተሰጥቷቸዋል። ይህንን አስመልክቶ የከፋ ቴሌቪዥን በቦንጋ ከተማ አስተዳደር 01 ቀበሌ ምክር ቤት አፈ ጉባኤውን አነጋግሯል። በበጀት ዓመቱም የታቀዱ ዋና ዋና ተግባራትንም ይገልጻሉ። 2017 ከሐምሌ 1 ጀምሮ እስከ ሰኔ 30 የአመቱን ማጠቃለያ እቅድ አቅደናል። ያቀድነውም 13 ነጥብ የያዘውን እቅድ አቅደናል እንሰራለን ብለን የያዝነው። እነዚህም ደግሞ በየወሩ ጉባኤ በማድረግ በየሩብ አመት ማድረግ ከዛም ደግሞ የጎደሉትን ካቢኔዎች የካቢኔ አባልና ማብራፊቲዎች የተጓደሉትን እንዲሟሉ ማድረግ እና ተከታታይ የሴቶች ኮከስ ማህበር የተቋረጠውንም እንደገና መልሰን አደራጅተን አጠናክረን ወደ ስራ ማስገባት እነዚህንና ሌሎችም እንደዚህ ተከታታይ የሆኑትን አቅደን አሁን ስራ ጀምረናል። ከጀመርነውም በዚህ በ3 ወር ውስጥ 2 ዙር ጉባኤ አካሂደናል። ባካሄድነው ጉባኤ ላይ የተሰሩት ስራዎችን በመልቀም ያልተሰሩትም ደግሞ ለቀጣይ ለመስራት ቆጥረን በማውጣት እነዚህን ስራዎች በመከታተልና በመስራት ላይ እንገኛለን። እንዲሁም ባለፉት 3 ወራት የተከናወኑ ስራዎችን ዋና አፈ ጉባኤው አብራርተዋል። ናቸው እቅዶች መካከል የተጓደሉትን ካቢኔዎችንና ማህበራዊ ማሟላት ነው። አሁን ለዚሁም ደግሞ በሁለት ማህበራዊ ዳኞች የሚሰራውን ስራ 3 መልመለን ጨምረን እንደገና የትላንት ሳምንት ስልጠና እንዲወስዱ ከቦንጋ ዙሪያ ወረዳ ፍርድ ቤት ስልጠና እንዲወስዱ አድርገን ስልጠናው ተቀብለው መጥተው ተሟልተው አሁን ወደ ስራ እንዲገቡ አድርገናል። አሁን የጎደለን እንደ ኮሚቴዎች አሉ። እነዚህንም ደግሞ ጠቅላላ አሁን ሰሌክት አድርገን መርጠንም ካሉበት ማን ይሻላል ለምለውን እንትን ካልን በኋላ ከከተማ ድርጅት ጋር በመነጋገር እነዚህ የታጩት ተጠንተው ወደኛ ሲቀርቡ በምክር ቤት አጸድቀን እንደገና ወደ ስራ ለማስገባት አቅደን አሁን በመንቀሳቀስ ላይ እንገኛለን። ቀጣይ የትኩረት አቅጣጫዎችንም ዋና አፈ ጉባኤው አክሏል። ስራዎች እንደ 22 መንደሮች አሉን። አሁን 22 መንደሮች ላይ ያሉትን ችግሮች በመልቀም በማቅረብ እንደገና ጉባኤ ላይ አቀርበን እንደገና በመወያየት እንዲፈቱ በማዘጋጃ የሚፈታውን ወደ ማዘጋጃ በከንቲባ የሚታየው ካለ ወደ ከንቲባ እንዲሄደው እንዲታይ አድርገን እንደገና በፖሊስ የሚታየው ይሄ ህገወጥና አንዳንድ ወንጀል ነክ ጉዳዮች ካሉ እነሱም ደግሞ በዛ በኩል እንዲታይ ለመምራት እና ለማድረስ ክትትል እያደረግን ያው የተቆጣጠርን ስራዎች እንዲሰሩ እያደረግን የምክር ቤቱ ስራ ውጤታማ ይሆን ዘንድ ለባለድርሻ አካላቶቹም ዋና አፈ ጉባኤው መልእክት አስተላልፈዋል። የሚመለከታቸው አካላት እኛን ከደገፉ በማተር አሁን ጽህፈት መሳሪያ የለን ጽህፈት መሳሪያ በተጓደሉት ላይ እኛ አጭተን የምንልካቸውን ቶሎ አጸድቆ በመላክ እና በልዩ ልዩ ድጋፍ በመስጠቱን እኛም ሆን እነሱም አንድ ላይ ተባብረን አንድ ቤተሰብ እንደ ቤተሰብ ሆነን የህዝብን አገልግሎት ለህዝብ አገልግሎት ለመስጠት እንችላለን የሚል አስተያየት አለኝ። እነዚህም ድጋፍ ካልሰጡ እኛ ተበታን ባለንበት ላይ ከቆምን ህዝብም አገልግሎት ከኛም በቂ ሊያገኝ ስለማይችል የጋራ አድርገን ብንነጋገር በጋራ ብንጠያየቅ የተሻለ ስራ እንሰራለን የሚል መልእክት አስተላልፋለሁ። የቦንጋ ከተማ ሰላም መሆን ከተማዋን ለሌላ ሀገራዊ ዕድል ተጠቃሚ እንድትሆን የሚያስችል መሆኑን የቦንጋ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት አስታወቀ። ባለፈው ወር በከተማዋ የተከናወኑ የተለያዩ መርሃ ግብሮች ያለምንም የጸጥታ ችግር መጠናቀቃቸው ህብረተሰቡ የማይተካ ሚና በመወጣቱ እንደሆነም ለማወቅ ተችሏል ብለዋል። ፍጹም ተሾመ ተጨማሪ አለው።
በአገር አቀፍ ደረጃም ባላት ሰላም አጠባበቅ ባህል በልዩነት ትታወቃለች የቦንጋ ከተማ። ይህ ሰላም እየተጠበቀ ያለው ደግሞ ህብረተሰቡ ለሰላም የሚሰጠው ዋጋ ልዩ መሆኑና ሰላም ወዳድ ስለመሆኑም ከዚህ ቀደም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወሳል። 2017 ዓ.ም ከገባ እንኳ በከተማዋ የተከበሩ ሀገራዊ ክልላዊና ባህላዊ ክዋኔዎች እንዲሁም ስብሰባዎች ያለምንም ጸጥታ ችግር ማስተናገድ መቻሉ የጠቆሙት የቦንጋ ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ተወካይ ኃላፊ አቶ አብዮት መላኩም ህብረተሰቡ ለሰላም መጠበቁ ሚናው የጎላ ስለመሆኑም ተናግረዋል። ከተማ አስተዳደሩ ከተለያዩ ጸጥታ አካላትና ከህብረተሰብ ጋር በመሆን በአሁኑ ሰዓት የተሻለ ደረጃ ላይ እንድትገኝ እንዳስቻለም አቶ አብዮት ያስረዳሉ። የቦንጋ ከተማ የከፋ ዞን ዋና ከተማ ናት። እንደገና የደቡብ ምዕራብ ክልል የርዕሰ መስተዳድርና የፖለቲካ መቀመጫ ከተማ እንደመሆኗ አጠቃላይ ቀድሞ የተሰጣት ገጽታ እንደ ሀገር የሰላም ተምሳሌት ከተማ ናት በሚል በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጠችው ስያሜ አለ። ይህን ስያሜ አጠናክሮ ለመቀጠል ደግሞ ማህበረሰቡን ያሳተፈ የወንጀል መከላከል መስራት ይገባናል የሚል እምነት ተይዞ ስራዎች በአጠቃላይ እየተሰሩ ስለሚገኙ ከዚህ በፊት 2017 እንደመነሻ ሆኖ ስንጠቀም የነበረው 2017 በጣም ትላልቅ 3 በዓላቶችን አክብረናል። የዘመነ መለወጫ በዓላትን አክብረናል። ከዛ ቀጥሎ የካፍቾ ከጥንት ከአባቶቻችን የወረስናቸው የካፍቾ ነገስታት በዓል የመነሻ አደባሮ በትልቅ ክብር ያለምንም የጸጥታ ያለ ኮሽታ ያከበርናቸው ሁኔታዎች አሉ። እነዚህ ምንድነው? የማህበረሰባችን ጨዋነት ነው። በዋናነት ማህበረሰባችን የወንጀል አስከፊነትን ጠንቅቆ ያወቀ ማህበረሰባችን በመሆኑ እነዚህን ማህበረሰቦችን ደግሞ በደንብ ሼፕ አድርገን እየተነጋገርን በየመንደሩም በየቀበሌዎችም በየቀጠናዎችም እየተነጋገርን ማህበረሰባችን የወንጀል አስከፊነቱን ጠንቅቆ ቀድሞ ያወቀ በመሆኑ አጠቃላይ ጸጉረ ለውጦች ሲመጡም የተለያዩ ወንጀሎች ሲፈጠሩ ከወንጀል መከላከል ፖሊስ አባላትም ከጸጥታ መዋቅር አካላትም ትልቅ ስራ በመስራቱ እነዚህ 3 በዓላቶችን በትልቅ ትኩረት ያለምንም የጸጥታ ችግር ማሳለፋችን ድንቅ የሆነ ማህበረሰብ እንዳለን እና ቀጣይም ይሄ ማህበረሰብ ይሄ ድንቅ ባህሉን እና ድንቅ የሰላም ተግባቦቱን ጠብቆ ለልጅ ልጁ ለትውልድ እንዲያወርስ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። በሌላ ጎኑ በተገባደደ ሳምንት በክልሉ የሚገኙ አመራሮችን ጨምሮ ከ600 በላይ እንግዶችን ለተከታታይ 10 ቀናት ያስተናገደችው ቦንጋ ከተማ በተሳካ ሁኔታ እንግዶቿን ተቀብላ በመሸኘት በክልሉ መንግስትም እውቅና ማግኘቷን ተናግረዋል። እንደ ሀገር ብልጽግና ፓርቲ ስልጠና ከፌደራል ጀምሮ እስከ ታችኛው መዋቅር እስከ ቀበሌ መስጠት ከጀመረ ከዚህ ጋር 2ኛ ዓመቱ ነው። በዚህ ዘንድሮ ደግሞ በአጠቃላይ በክልል ደረጃ እንደ ሀገር ብልጽግና ፓርቲ ሁሉም በየክልሉ ግንባር ቀደም አመራሮች ወደ አዳማ ከሰለጠኑ በኋላ ቀሪዎች ደግሞ በክልል ደረጃ እንዲሰለጥኑ ፕሮግራም ከመጣ ጀምሮ እንደ ጸጥታ መዋቅር አጠቃላይ ከክልል ጀምሮ እስከ ታች እስከ ከተማ መዋቅር ድረስ እቅድ አውጥተን ነው የሰራ ነው። በዚህ አጋጣሚ ከክልል ፖሊስ ኮሚሽን፣ ከክልል ጸጥታ ቢሮ፣ ከክልል ልዩ ኃይል ብርጌዶች ጋር አጠቃላይ ሻለቃዎች ጋርም ተነጋግረን እቅድ በማውጣት በክልል ደረጃ የታቀደ በክልል ብልጽግና ቢሮ ሙሉ ትኩረት ተሰጥቶ ቦንጋ ከተማ ሰላማዊ ከተማ እንደመሆኗ መጠን ይህን ስልጠና አቺቭ ታደርጋለች ወይም ታሳካለች በሚል እምነት የተሰጠን በመሆኑ እኛም ይሄን የተሰጠንን እድል ለመጠቀም ስንል አጠቃላይ ያለንን መዋቅር ትኩረት አድርገን መድበን እቅድ አወጥተን በየቦታው በመስራታችን ከ6ቱ ዞንና ከ6ቱ ዞን ስር ያሉ ወረዳዎችና ከተማ አስተዳደሮች የመጡ ትላልቅ አመራሮች ከክልል ምክትል ቢሮ ጀምሮ የመጡ ትላልቅ አመራሮች በቦንጋ ከተማ ለ10 ምናምን ቀን ያለ ምንም የጸጥታ ችግር ቦንጋ ከተማ አሁን የተጀመረችው የኮሪደር ልማት አለ። ከኮሪደር ልማት አልፎ ደግሞ ቦንጋ ከተማ ላይ አሁን እየተጀማመሩ ያሉ ትላልቅ ልማቶች አሉ። የሌማት ትሩፋቶች አሉ። የተለያዩ ስራዎችን ዙሮ የጎብኝት ስርዓትም አድርጓሉ። በዚህ አጋጣሚ እንግዲህ የጸጥታ መዋቅሩ ቅድሚያ ሰጥቶ የሚሰራቸውና ቅድሚያ መወስዶ የጸጥታ መዋቅሩ እንደመሆኑ መጠን የጸጥታ መዋቅሩ በሁሉም ቦታ ላይ እነዚህ እንግዶቻችን ይደርሳሉ በሚል በተነገረንና በታሰበው አቅጣጫ የጸጥታ መዋቅሩ ቀድሞ በመድረስ እነዚያ የሰላማዊ በሆነ እንቅስቃሴ እንዲመሩና በየሄዱበት ቦታ ሁሉ ቀድሞ የጸጥታ መዋቅሩ እየመራ እነዚህ የመጡ እንግዶቻችን ያለምንም ችግር ቦንጋ ከተማ እውነትም ሰላማዊ ከተማ ናት የሚለውንም የፓርቲውንም ሆነ የማህበረሰቡንም እንደገና ከመድረክም የተነገሩ ነገሮችን አንድ ላይ አረጋግጦ በውጭም በኩል ያገኘናቸው ሰልጣኞች ሙሉ በሙሉ ቦንጋ ከተማ የሰላማዊ ከተማ ጣይ ደግሞ የሚሆነውን ነገር ሁሉ
በሰላማዊ መንገድ ለመፈጸም ማህበረሰባችን ዝግጁ መሆኑን አረጋግጠው የሄዱበት ሁኔታ ነው ያለው። አሁን ደግሞ ከጥቅምት 11 2017 ዓ.ም ጀምሮ በዞን ደረጃ ለሚከናወነው የአመራር ስልጠና በቂ ዝግጅት መደረጉን የገለጹት ኃላፊው በየደረጃው የሚገኙ የጸጥታ አካላት ጋርም ውይይት በማድረግ ወደ ተግባር መገባቱንም ገልጸዋል። እንግዲህ ቀጣይ ደግሞ ሶስተኛ ዙር የሚገቡ አመራሮቻችን አሉ። ይሄም ከፓርቲና ከክልል በተቀመጠው አቅጣጫ መሰረት ሁሉም በየዞኑ እንዲሰለጥን የሚል አቅጣጫ ተሰጥቶ ከትላንት ጀምሮ የጸጥታ መዋቅሩ ሙሉ በሙሉ ዝግጅቱን እያደረገ ነው የሚገኘው። ቀጣይ ሶስተኛ ዙር የሚገቡ አመራሮች ከ12 ጀምሮ ከ11 ጀምሮ ወደ ከተማችን ይገባሉ። እንደኛ ዞን 12 ወረዳና 5 ከተማ አስተዳደሮች አሉ። እነዚህን አመራሮች ደግሞ አሁንም የምንሸከመው እኛ ነን፣ የምናስተናግደው እኛ ስለሆንን ከትላንት ጀምሮ ቅድመ ዝግጅት አድርገን ሙሉ በሙሉ 7 ሰዓት ተኩል ላይ እንደ ፓርቲ የተሰጠ አቅጣጫ 7 ሰዓት ተኩል ላይ አዳራሽ ገብተው ኦሪየንቴሽን የሚወስዱበት ሁኔታ የተነገረን ስለሆነ እሱን ከጸጥታ መዋቅሩ ጋር ከትራፊክ መዋቅሩ ጋር ከክልል ጀምሮ አሁንም እንደ ከተማችን እየሰራን ነው ያለነው። ግን ይሄ ሆኖ እንዳለ ቅድሚያ የጸጥታ ሁኔታ እንደ ማህበረሰብ ነው። ማህበረሰባችን አሁን እያደረገ ያለው የጸጥታ ዝግጅት ምንድነው፣ ቀጣይ ደግሞ ማድረግ ያለበት ዝግጅት ምንድነው የሚለውንም ሙሉ በሙሉ ፈትሸን አቅደን እየሰራን ያለነው ነገሮች አሉ። እነዚህ ነገሮች አጠናክረን መቀጠል ነው ያለብን። እኛ ማህበረሰባችን የሚሰጡ ፊድባኮች አሉ። እኛ ደግሞ እንደ መንግስት እንደ ጸጥታ መዋቅር ምን መስራት ያለብን የሚለውንም አቅደን እየሰራን ስለሆነ ማህበረሰባችን ቅድሚያ ለጸጥታ ለሰላሙ ግንባር ቀደም ሆኖ አሁንም እየሰራ ነው። ቀጣይ ማህበረሰባችን ለሰላሙ ግንባር ቀደም ሆኖ መስራት ያለበት ማህበረሰባችን ነው የሚል እምነት አለን። በሩብ ዓመቱ የኢትዮጵያን የግብርና ልማት የሚያሳኩ የመስኖ ፕሮጀክቶች እየተፋጠኑ ነው ሲል የመስኖና የቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2017 በጀት ዓመት የመጀመሪያው የ100 ዓመት ቀናት እቅድ አፈጻጸም ገምገማ ተካሂደዋል። ከኢትዮጵያ ዜና አገልግሎት ለተገኘው ዘገባ ሳሙኤል ቆጭቶ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የ2017 በጀት ዓመት የመጀመሪያው የ100 ቀናት የእቅድ አፈጻጸም ግምገማ መድረክ ተካሂዷል። የተሟላ የማይክሮ ኢኮኖሚ ማሻሻያ መርሃ ግብር ትግበራ በሁሉም ዘርፎች አበረታች ውጤት ያመጣ መሆኑ በዚህ ወቅት ተመላክቷል። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እንደገለጹት በበጀት ዓመቱ የመጀመሪያው 3 ወራት በተለይ የግብርናውን ዘርፍ የሚደግፉ የመስኖ ልማት ስራዎች ልዩ ትኩረት ተሰጥቷቸዋል። የምግብ ዋስትናን ማረጋገጥ ብሎም ምርትን ለውጭ ገበያ በስፋት ማቅረብ የሚቻለው መደው የግብርና አሰራር በመላቀቅ ዓመቱን ሙሉ በማምረት ነው ብለዋል። ለዚህም የመስኖ ልማት ስራ ወሳኝ መሆኑን ጠቅሰው የኢትዮጵያን የግብርና ልማት ፍላጎት እውን ሊያደርጉ የሚችሉ ትልልቅ ፕሮጀክቶች እየተከናወኑ መሆኑን ጠቁመዋል። ባለፉት 3 ወራት ከዚህ ቀደም ተጀምረው የተጓተቱ ፕሮጀክቶችን በመለየት በአጭር ጊዜ ውስጥ እንዲጠናቀቁ ለማድረግ ሰፊ ስራዎች ተከናውነዋል ብለዋል። ለመስኖና የቆላማ አካባቢዎች ልማት ትኩረት በመስጠት የአሰራርና የአመራር ለውጥ በማድረግ የሪፎርም ስራዎች እየተከናወኑ መሆኑንም አንስተዋል። በሩብ ዓመቱ በተሰሩ ስራዎች በተለይ የመስኖ ልማት ፕሮጀክቶች ከነበሩባቸው ማነቆች ተላቀው በተቀመጠላቸው ጊዜ መጠናቀቅ በሚችሉበት ቁመና ላይ እንዲገኙ ማድረግ መቻሉንም አስታውቋል። ኢትዮጵያ ያላትን ሰፊ የማልማት አቅም የሚያግዙ የመስኖ ፕሮጀክቶች በአጭር ጊዜ ውስጥ ተጠናቀው ለአገልግሎት እንደሚበቁም ገልጸዋል። የቢጣ ገነት ታዳጊ ማዘጋጃ ቤት የመኖሪያና ለሌሎች መስኮች የሊዝ ጨረታ ለማውጣት የሚያስችል ቅድመ ዝግጅት ማድረጉን ገለጸ። የማዘጋጃ ቤቱ ስራ አስኪያጅ አቶ ኃይለማርያም ገረመው እንደገለጹት ግብረ ኃይል በማቋቋም በከተማዋ በግለሰቦች በሕገ ወጥ ተይዘው የነበሩ መሬቶችን ወደ መሬት ባንክ የማስገባት ስራ መሰራቱን ጠቁመው ይህንኑ ተከትሎ በቀጣይ የሊዝ ጨረታ ማውጣት የሚያስችል ቅድመ ዝግጅት እየተደረገ መሆኑን አብራርተዋል። ኃላፊው ሲቀጥሉም መሬት ከዚህ ቀደም በሊዝ አሸንፈው የተረከቡ ግለሰቦች በገቡት ውል መሰረት ግዴታቸውን ሊወጡ እንደሚገባም አጽንኦት ሰጥተው ተናግረዋል። በሕገ ወጥ የተያዙ መሬቶችን ወደ መሬት ባንክ የመመለሱ ስራም ከወረዳው ከተማ ልማት ጽሕፈት ቤት ጋር በቅንጅት በሚሰራው ስራ ተጠናክሮ ይቀጥላልም ብለዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት ነው። ክቡራን ተመልካቾቻችን ከክፋ ቴሌቪዥን የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ሰለሞን ኪዳኔ ከዜናዎቹ ጋር ቆይታ አድርጌያለሁ። ለስፖርት ዘገባው ብሩክታይት ብርሃኑ ትጠብቃችኋለች። እኔ በዚህ ተሰናበትኩ። በያላችሁበት መልካም ጊዜ ይሁንላችሁ።